ቤተሰቦቼ እንዴት ናችሁ? ሰላም ነው። ዛሬ ደግሞ የምናየው ስለ ጎንደርና ስለ ወሎ ኦሮሞ የወረሼ ነገስታቶችን እናያለን ማለት ነው። ከጎንደር ኦሮሞ ንጉሶች መካከል የወሎ ኦሮሞ አገዛዝ ያጠናከረው ኢያኦስ ይባላል። ከአባቱ ከዳግማዊ ኢያሱና ከእናቱ ከዋቢ አሜሶ ነው የተወለደው። ዋቢ የጎንደር የመጀመሪያዋ ንግስት ነች ማለት ነው። የዋቢ ሁለት ወንድሞች ብርሌና ሉቦ ይባላሉ። ልጇ ኢያኦስ አድጎ ስልጣኗን ተረክቦ ጎንደር ማስተዳደር ሲጀምር አጎቶቹ ማለት ሉቦና ብርሌን ከወሎ አስመጥቶ በጎንደር ዙሪያ ያለውን ህዝብ እንዲያስተዳድር ሾማቸው ማለት ነው። እና የጎንደርን ሀገር እንደ ሀገር ያደረጉት እና ከፍታን ጎንደርን የቆረቆሩት የወሎ የእጁ ስራው መንግስቶች ማለት ነው። የኢያኦስ አባት ኢያሱ ከአጼ በካፋ ከእናቱ ከባርሰቤ ተወለደ። ባርሰቤ የእጁ ኦሮሞ ባላባት ልጅ ነች። የሸዋ፣ የወሎ፣ የጎጃም፣ የጎንደር ነገስታቶች የዘር ሐረግ ተከትሎ ይነግሱ ነበር። ስለዚህ እነሱም ኢያኦስ ከሐረጋቸው ከውልዳቸው ከሆነው ከየጁ እያስመጡ ይሾሙ ነበር ማለት ነው። በጎንደር ላይ የኢያኦስ እናት ወቢ አሜሶ የወሎ የእጁ ኦሮሞ የጎንደር ንግስት ተብላ ስትታወቅ፣ የኢያኦስ አባት ዳግማዊ ኢያሱ በካፋ በእናቱ በርሰቤ የእጁ ኦሮሞ ከሆነች፣ ኢያኦስ አጎቶቹና ብርሌ ሉቦ ከወሎ አስመጥቶ ጎንደር እንዲያስተዳድሩ ከሾማቸው ገዢዎቹ ኦሮሞ የጎንደር ኦሮሞ የእጁ ስራው መንግስት እና ታሪኩም ጎንደር ላይ ያለው የእጁ ስራው መንግስት የወሎ ኦሮሞ ታሪክ ነው ማለት ነው። ዋቢ አሜሶ፣ ሉቦ፣ ብርሌ፣ በርሰቤ፣ ኢያሱ በካፋ እነዚህ የእጁ ኦሮሞ እንትኖች ናቸው። የሸዋ የጎንደር በኩል የጎጃም የወሎ ነገስታቶችን ስማቸውን ወደ ክርስትና ይቀይሩና ታሪካቸው እንዲጠፋ ያደርጋሉ። በደንብ አድርጋችሁ ጥንታዊ መጽሐፍቶችን ማንበብ ትችላላችሁ። በታሪክ ላይ ያለውን የእጁ ስራው መንግስት ጎጃምን እንደቆረቆሩና ጎጃምን ከፍ ያደረጓት እነሱና ማለት ነው። በሰሜን ኦሮሞዎች መካከል ለ75 ክፍለ ዘመናት በላይ ለ75 በላይ ሲካሄድ የኖረው የሃይማኖት ጦርነት ነበረ ማለት ነው። የወሎ ህዝብ ላይ ሙስሊም ጋላ ይጥፋ ተብሎ ዱር ይግፋ ጋላ ይጥፋ ተብሎ ሲደረግ የነበረው የቆመው በ19ኛው ክፍለ ዘመን አጼ ቴዎድሮስ የእጁን ስራ መንግስት ለመገርሰስ ሸፍቶ እንደገባ፣ እንዳውም መፈንቅለ መንግስት በራስ ጉኩሳ ጊዜ ትንሽ ስልጣን ነበረው ተሰጥቶት ማለት ነው። መፈንቅለ መንግስት ካደረገ በኋላ ነው ጦርነቱ እንትን ያለው። በአውሮፓ መንግስታት የሚደገፍ የሸዋ ጎጃም የጎንደር ክርስቲያናዊ እንትኖች የሚደገፉት በውጭ በፖርቹጋላዊ እንትኖች ከእንግሊዝ ተደግፎ የወሎን ኦሮሞ የእጁ ስራው መንግስትን የጣሉት ማለት ነው። እና ዋናው እንትኑ የሃይማኖት ጦርነት ነበረ፣ ዋናው ዓላማው ማለት ነው። እስልምናና ኦሮሞን እናጥፋ የማለት እንትን ነበረ። በሂስትሪ ኢትዮጵያ ኑቢያ እንደ አብሲኒያ በሚለው ፔጅ 461 ላይ ማየት ትችላላችሁ ማለት ነው። በ1755 ዓመተ ምህረት ንጉስ ኢያኦስ 3000 ወታደሮችን መድቦ የጎንደር ከተማ ከጠላት ይጠብቅ ነበር ይላል። ወታደሮች ቤተሰቡ ጓደኞች እየመጡ ከእጁ ኦሮሞ ከእጁ ከወሎ ያመጣና ጎንደርን ያስጠብቅ ነበረ ነው። ቤተ መንግስትን ያስጠብቅ ነበረ። ንግስናውም የሱ የራሳቸው ስለነበረ በዚያን ጊዜ በቤተ መንግስት የሚነገረው ቋንቋ የኦሮሞኛ ቋንቋ የቤተ መንግስቱ የጎንደር የቤተ መንግስት ቋንቋ የኦሮሞኛ ቋንቋ ይናገሩ ነበር። ለማንኛው ጉዳይ
ጎንደር ፋሲለደስ የወሎ ኦሮሞዎች የመሰረቷት የገነቧት ናት ማለት ነው። ታሪኩን በደንብ አድርጋችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። የኛ ሰው ታሪኩን በደንብ አድርጎ ማንበብ አለበት። የእጁ ሰው የወረሼህ ታሪክ፣ የማመዶች የወረሂበኑ ታሪኮች፣ የወረሂበኑ ታሪክ ወረሂበኑ ማመዶችን ስራው መንግስትን የመሰረው ጎዳና ባቦ ይባላል። ጎዳና ባቦ የሄበን ጎሳ ነው። ሄበን የሚባል የጥሙጋ በሬንቱ ጎሳ ትልቁ ጎሳና በጣም ኩሩ የሆኑ እንትኖች ናቸው። ጥሙጋ በሬንቱ ይባላሉ እና ጎዳና ባቦ ናቸው የመሰረቱት ማለት ነው። በእጁ ስራው መንግስት ውስጥ ደግሞ ወረሼህ ጎሳ የሚባሉት የሼህ ጎሳዎች የእጁ ኦሮሞዎች ናቸው የመሰረቱት። በኢማምነት በራስነት ሲያስተዳድሩ ነበር ለብዙ ዘመናት። ጎንደርን ተቆጣጥሮ ልክ እንደ አሁናዊ 4 ኪሎ አድርጎ ከተማዋንም መስርቶ ብዙ ከተማዎችን በጎንደር አካባቢ የሚገኙትን ከተማዎችን ከተማ አድርጎ ሲያስተዳድሩ የነበሩ ናቸው ማለት ነው። ስለዚህ የጎንደር የመጀመሪያ የኦሮሞ ንጉስ ጸረ ድንግል ያዕቆብን ወለደ። ያዕቆብ ፋሲለደስን ወለደው። ፋሲለደስ ጢኖ ወይም ሱስንዮስን ወለደ። ጢኖ ማለት ትንሿ ማለት ነው። ጥቆ ማለት ትንሹ ማለት ነው። የጢኖ ዋና ከተማ ጎርጎራ ይባላል። ያው ደብተራዎች የጢኖ ልጅ ፋሲል የጎንደር ግንብ ያሰራ ነው ማለት ነው። እነዚህ በሙሉ ከየጁ ከወረሼህ ጎሳ የሆኑት የወሎ ኦሮሞዎች ናቸው ማለት ነው። ፋሲል የጎንደርን ግንብ የሰራ ነው ማለት ነው። የዘር ሐረጉ ከወሎ ኦሮሞ ነው ማለት ነው። ስለዚህ ታሪኩም ሁሉም ጎንደር ላይ ያለው የወሎ ኦሮሞዎች ታሪክ ነው ማለት ነው። የእጆች ታሪክ ነው ማለት ነው። የማመዶች ታሪክ ነው። የማመዶች ስራው መንግስት የወረሂበኑ ስራው መንግስትም አስተዳድሯል። የእጁ ስራው መንግስትም መስርቷል። ሀገሪቷን በደንብ ለዘመናት አስተዳድሯል። ኩሩ ታሪክ ያለ ህዝብ ነው ማለት ነው። የወሎ ህዝብ በደንብ አድርጎ ታሪኩን መመርመር አለበት እና የምትፈልጉት ሰዎች ታሪካችሁን ማወቅ የምትፈልጉ ሰዎች አንብቡ። ባክግራውንዱን እንትና ዝም ብላችሁ አታጨብጭቡ። በቃ እንትና መሆን የለባችሁ። ታሪካችሁን በደንብ አድርጋችሁ አንብቡ። ፋሲለደስስ ማን ነው? የክርስትና ስሙ ነው? ኦሪጂናሊ ስሙ ማን ነው? የዘር ሐረጉስ ምንድን ነው? ከየት የመጣ ነው? ታሪኩስ እንዴት ነው ብላችሁ በደንብ አድርጋችሁ መመርመር አለባችሁ እና ይሄን ላለው እኛ የእጆች እኛ የወሎ ኦሮሞዎች ብዙ ታሪክ ያለን ብዙ ኩሩ ታሪክ ያለን ህዝቦች ነን። ወሎ ራያ እስከ 19ኛው እስከ 20ኛው ክፍለ ዘመን ብዙ ታሪክ የሰራን ህዝቦች ነን ማለት ነው። ወሎ አኩሪ የሆነ ታሪክ ነው ያለው፣ በጣም የሚያኮራ። ስለዚህ ወዳቸዋለሁ በጣም